ረክቼ አላውቅም። ይሄ ቪዲዮ ተከታትለን እንመለስ ጋይስ። አሁን ለአብዱኪያር ልዘፍንለት ነው። ተስፋለኝ ወይስ የለኝም ግልጽ ይህንን ነገር እንግዲህ በቪዲዮ በመቅረጽና የተለያዩ ማህበራዊ ትስስር ገጾች ላይ የሚለቀው ይህ ወጣት እንግዲህ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። አዶናይ በራሱ እጅ የህዝቡ መሳለቂያ ያደረገው ጉዳይ ምንድን ነው? ጆን ዳንኤል በዚህ ሳምንት እጅግ በጣም አነጋጋሪ ተግባር ፈጽሟል። ይህ ተግባር ምንድን ነው? እጅግ በጣም ታዋቂ የሆነው ቲክቶከር ዛሬ በመንግስት ቁጥጥር ስር ውሏል። በመንግስት ቁጥጥር ስር የዋለበት ምክንያትና ያደረገው ተግባር ምንድን ነው? ሁላችንም እንደምናውቀው ፍናን ሄድሩ በትላንትናው ዕለት አግብታለች። በዚህ በሰርግ መሃል የተፈጠሩ አስገራሚ ቅጽበቶችንና ፈታ ዘና የሚያደርጉ ቪዲዮዎችን በዛሬ ቪዲዮ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰጥታታለች ለአርቲስት ማርታ። ዋው ግን በቃ እውነት ሆነ ማለት ነው። ይሄ ነገር እውነት ሆነ ማለት ነው። እኔ እኮ ሽምግልና ነው ብዬ የወንዶች ጉዳይ ደግሞ ስንት ነገር ብሎ ስንት ነገር ወይኔ ወንድ ነው በሉኝ። ወይኔ ምንድነው የማየው ጋይስ? ምንድነው? ኧረ በስመ አብ ጀለስ 1 ኪሎ ወይኔ 1 ኪሎ ቅቤ ጭንቅላቱ ላይ አስቀምጠ ለዞም ወንድ ሆኖ የት ሀገር ባህል እንደሆነ ግን ኮሜንት ላይ ጻፉልኝ። የኑሮ ውድነቱ በዚህ ከቀጠለ እንዲህ ለካ እንዲህ ታጥቃ ነው እኛ የራቅናት። እንዲህ ከእሷ ጋር ራሱ እኮ መገናኘት ከበደን እኮ። እሷም ኮራች ነው ማለት ባህላዊ ተገናኝ ዛመን ተደረገ ቴክኖሎጂ ወይኔ አልሰማውም ነበር። እንደዚህ ይቻላል እንዴ ማን? እሺ ይሄን ባህላዊ እንበለው ዘመናዊ እንበለው እንዴ? ይሄን ሁሉ ተመልካች እኮ መሀል ላይ ያስቀረኩ ብራዘር። ምን አለ መሬቱ ተርፏል በሉኝ። እሱስ ችግር የለም መሬቱ ተርፏል በሉኝ። በቃ በኋላ አሁን እህል ይበቅላል እዚህ መሬት ላይ በዚህ በግንባሩ እኮ በለው። እንዲቻላል እንዴ? እንዲቻላል እንዴ? ይቻላል እንዴ? አረ ግሎቡን Thank you so much.
በካፑቺኖ ስፖንሰር የተደረገ ሰርግ ነው። ጀለስ እዛ ነበር የሚሰራው። በቃ ሰርግ ላደርግ ነው ብሎ ማናጀሩን አማከረው። አንድ ካርቶን ብስኩት ስፖንሰር አለቀ ማለት አይደል? ቆይ ዛሬ ከማን ጋር ስሚ አናውቅም ስም አላውቅ። እሺ ኦኬ። የአባትህ አባት ለአባትህ ምኑ ነው? አያት ነው ወይ እስቲ ማርያም በስማማት አያቱ ነው። አያት ወይኔ ለዳቦ ይደፋል ካልን ለወጥ ምን ይባላል? ኖ ይባጠባጣል። እሺ ይሄ በምስሉ ላይ የምታየው ሰውዬ ለኢትዮጵያ ምን አበርክቷል? ዋጪ ይመስለኛል። የምን ተጫዋች? አርሰናል መስሎኝ። የአርሰናል ተጫዋች። ከዚህ ህዝብ መወለዴ አዝናለሁ። ውሃውኝ በቀረው በእናቴ ማህፀን በእውነት ያስብላል። ምን ሆነሽ ነው? እነዚህ ሰዎች ከየት እንደሚያገኟቸው እነዚህ እኮ ሌላ የስልጠኑት ሀገራት ላይ እኮ ቢገኙ እኮ ዩፎ ተብለው እኮ በቃ በቁጥጥር ስር ነው የሚውሉት እኮ። ሌላ ሀገራት እኮ የሚያሳዩን እንደዚህ አይነት ፍጥረቶችን እኮ። ምን ሊቆም ይችላል? አንደኛው መልስ ፍቅረኛሽ ከጓደኛሽ ጋር እንድትሄድ የማትፈልጊበት ቦታ ጥቀሽ። ቤተ ክርስቲያን። ተማምለው እንዳይመጡብሽ ነው። 25 ሰከንድ አለሽ። ለምንድን ነው እስካሁን ያልወለዳችሁት? ሳምሪ አሁን እያሰብን ነው። እያሰባችሁ ነው ለመተኛት? ማን ነው ስለ የስነ ልቦና እንትንሽ ጓደኛሽ ላይ ተጽዕኖ አትፈጥሪበት? ቀድመሽ እያወቅሽበት የሚፈልገውን ታውቂያለሽ? አዎ የሚፈልገውን ታውቂያለሽ እና ወዲያው ነው የምትሰጪው። ምንድን ነው የምትሰሪው? የምስራች የፀጉር ባለሙያ ነው። የፀጉር ባለሙያ ነሽ። ለዛ ነው የለቀችው። ይህንን የመሰለ ጸዲ ሰው ነው ያጣነው። በጣም ያሳዝናል። በጣም የምር በቃ በጣም በተፈጠረው ነገር ምክንያት ቲክቶክ ለማቆም ተገድጃለሁ። የቱን አልቻልኩት። አረ ምንም ነገር ቢፈጠር ይሄን ሙቭመንት አላቆመውም። አሁንም ስለ ኮንፊደንስ፣ ስለ ዲሲፕሊን፣ ስለ ወንድነት መስራቴንና አድቫይስ መስጠቴን በፍጹም አላቆምም። በአንድሽ ቅስፈት የሰውን ማንነት መገመታችሁ ራሴ ላይ ማስተካከል ያለብኝንም ነገር በማስተካከል እናም ራሴ ላይም በመስራት እናም ማቆን ነገር በማጋራትና ሰዎችንም በመርዳት መቀጠል ይሆናል። አረ ጀለስ ከዚህ በላይ እንዴት ታቆማለህ? መጀመሪያ እኮ ቀጥ እኮ ነው ያልከው። ምን ይባላል? እሺ አሁን እስከዛሬ ያልኖርክበትን ነገር ነበር ስነግረን የነበረው ማለት ነው። እዚህ ምክሬን እንዳትመክረን ብራዘር፣ እንዳትመክረን። ምክሬን በአንዲት ቅጽበት አለ፣ በአንዲት ቅጽበት ምን እኛው ምልክልሃለሁ። ይሄንን እስክልክል ድረስ የምሬ ነው። ጠዋት አንተ ይሄን ስልክ ይዤ እንድመጣ ከጠዋት 12 ሰዓት ጀምሮ እኔ እስከምመጣበት ቀን ድረስ ጠዋት እየተነሳ ስፖርት በሶ እየጠጣ ስፖርት እየሰራ ማታ ጉባኤ እየሄድክ ይሄንን ለተከታታይ 10 ቀን አንተ ጠዋትና ማታ ካረከው ይሄኛው ስልክ ቆንጆ ቪዲዮ ትቀረጽበታለህ። ጀለስ እኮ ውሃ ሆናለች እኮ በቃ ልቧ ቀልጧል። በደስታ ነው እንዴ? አልበዛም ግን ክራይቴሪያው ሰላም ነው ጋሽ? እግዚአብሔር ይመስገን። ይኸው የቲክቶክ ቪዲዮ የሰራው ነው። አንተ አይቀል ጠይቆት። የፕሌን ማረፊያ ኤርፖርት ካለ የሄሊኮፕተር ማረፊያ የት እንላለን? መናኸሪያ። የኢትዮጵያ ካፒታል ሲቲ ማናት? ኬንያ። ኔልሰን ማንዴላ የት ሀገር መሪ ነበሩ? የቻይና። ሙቀት ለመለካት የምንጠቀመው የሙቀት መለኪያ መሳሪያ ምን ይባላል? ፀሐይ። እሺ በዓለማችን ላይ በጣም ትልቁ ተራራ ይህ ተራራ ይባላል? ኦሮሚያ። እሺ ዝንብ ስንት እግር አላት? ዝንብ 2 እግር ነው የሚመስለኝ። ፓስታል? አዎ። የማን ደጋፊ? የአርሰናል። የአርሰናል? አዎ። እሺ አርሰናል እንግዲህ ስንት ቁጥር ለብሶ ነው የሚጫወተው? 10። ወይኔ ዋው! በዚህ ሌቭል አልትራ መሆን ይቻላል ግን የምር በቃ ማረካችሁ ማለት እንደዚህ ንጹህ ስትሆኑ ነው በቃ ደስ ይላል። እንደዚህ ንጹህ ኤችዲ 4K ስትሆን ማለት ነው። ዋው 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 ዋው! እኔ ግን እስከ ዛሬ ድረስ የዓለማችን ትልቁ ተራራ ኦሮሚያ
አላቅም። አሁን ደግሞ ቲክቶክ ላይ የፊት አቀማመጥ የጺም አወራረድ የጺም አወራረድ ገራሚ ተፈጥሮ ከወገብ በታች ለሚመለከት ይመስላል ከበሩ። ምንድነው? አንቀጫማም ግድ የለም ቆይ ግድ የለም። አለባበስማ በጣም አምሮብሃል በልኝ። ኦኬ አለባበስማ በጣም አምሮብሃል። ድገምልኝ እስቲ። አለባበስማ በጣም አምሮብሃል። የፊትህ ነገር ግን ከቤት ውስጥ ያስወጣል። አረካሽኝ والله ሁለተኛ ላይ ያለውን አልጠላሁትም። መጀመሪያ ላይ ያለው ግን ወይኔ ቤት አፈረሰ። ይሄ መንገድ ጥቶ ነው። ግጥም አይደለም ይሄ። በስማ ሰበር ዜና ተሰምቷል። ሴት እህቶችን ወደ መዝናኛ ቦታ በመውሰድና መጠጥ እንዲጠጡ በማድረግ እንዲሁም ደግሞ መጠጣቸው ውስጥ አደንዛዥ ዕፅ በመጨመርና ያልተገባ ተግባር እንዲፈጽሙ እያደረገ ይህንን ነገር እንግዲህ በቪዲዮ በመቅረጽና የተለያዩ ማህበራዊ ትስስር ገጾች ላይ የሚለቀው ይህ ወጣት እንግዲህ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። ይህ ግለሰብን በተለያየ ጊዜ ከማህበሩ ወግና ባህል ያፈነገጡ እንዲሁም ደግሞ ሴት እህቶችን ወደ መዝናኛ ቦታ በመውሰድና አደንዛዥ ዕፅ በመስጠት ያልተገባ ተግባር እንዲፈጽሙ ሲያደርግ ነበረ ሲልም ፖሊስ በመረጃው ላይ አጋርቷል። እንዲታወቀው በተለያየ ጊዜ ላይ እንደዚህ አይነት ያልተገባ ተግባር ሲፈጽሙ የነበሩ ቲክቶከሮችን ፖሊስ በቁጥጥር ስር በሚያውልበት ወቅትም ይህ ግለሰብ እንግዲህ ወደ ቢሾፍቱ በመሄድ በቤተሰቦቹ ቤት ውስጥ ተሸሽጎ ነበር። ነገር ግን ፖሊስ ባደረገው ጥብቅ ክትትል በቦሌ ክፍለ ከተማ ልዩ ቦታው ወርቅ ማዕድ ተብሎ በሚጠራው አካባቢ በቁጥጥር ስር እንደዋለ ጭምር ነው የተነገረው። የግለሰብም እንግዲህ ንጉስ ዳዊት ወይም ደግሞ በቲክቶክ ስሙ ግብዳው በመባል የሚታወቅ ሲሆን በተለያየ ጊዜ እንደዚህ አይነት ተግባሮችን ሲፈጽም ነበረም ሲል እንግዲህ ፖሊስ መረጃዎቹን እያጋራ ይገኛል። በሌሎች አዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን እየተጫናችሁ ቤተሰብ ሆኖ መልካም ምሽት ይሁንላችሁ። በጣም አሳዛኝ እና እጅግ ከባድ የሆነ ተግባር ነው። እንግዲህ የሁላችንም እንደምናውቀው ደግሞ በቁጥጥር ስር ውሏል። ግን ይሄ ነገር ከጊዜ ወደ ጊዜ እጅግ በጣም እየተበራከተ ነው እና በዚህ አጋጣሚ ሴት እህቶቻችን ራሳችሁን እንድትጠብቁ እና እንድትጠነቀቁ በዚሁ አጋጣሚ ማሳሰብ ፈልጋለሁ። ዱለት ለመደች ወይ ምናምን የምትሉኝ እኔ በምን አውቃለሁ? ቀይ ሁሌ ተገናኝተን አብረን ምን ሁሉ ይመስላል። እዛው አየር ላይ ማለት ነው። ተናግረህ ሳትጨርስ እጅ ከፍንጅ ትያዝ። እንግዲህ አሁን ምን ትለን ይሆን? ቀጣይ ቪዲዮ እንጠብቃለን። ትክክለኛ ወንድነት ማለት አናፖሎጄቲክሊ ራሳችሁ ስትሆኑ፣ ኃይለኛ ኮንፊደንስ በአንዴው መገንባት የምትፈልጉ ከሆነ በየቀኑ ራሳችሁን አሸንፉ። ጸጉራችሁን የሆነ አይነት ስታይል ለእናንተ ፊት የሚሆን ስታይል ለማድረግ ሞክሩ። ከዚህ በኋላ ምንም አናደርግም። ምንም በቃ እንደው ከቻልክ በቃ በሌላ ኮንተንት ናብራል በመሽኮርመም ምናምን እንጂ በዛኛው በቃ አይሆንም። ብራዘር ጀገነ መጨረሻ ላይ ሊጥ እንዴት ነው አሁን ይሄን ሁሉ እናስተምር የምችለው? አንድ ነው ብቻ ጀግና ሆኜ እንዴት? ሰላም ቤተሰብ እንዴት ናችሁ? ዛሬ ለአይሾ ስፒድ ስጦታ የሰጠው ወንድማችን ቶፊቅ ጋር ነው የምንገኘው። ኢትዮጵያዊነት፣ መልካምነት፣ እንግዳ ተቀባይነት መሆኑን ያሳየ ወንድማችን ቶፊቅ ጋር እንገኛለን። ዛሬ አንዳንድ ነገሮች ይለናል፣ እንተዋወቃለን። ከሱ እንስማ። ሰላም ወንድሜ፣ ማን ልበል? መጀመሪያ ሙሉ ስም ቶፊቅ ድልጋዛ ይባላለሁ። ሰላም ነኝ አለው። እሺ ለአይሾ ስፒድ እንግዲህ የዛኔ ስጦታ ሰጥተው ነበረ። በጣም ብዙዎቻችን ደስ ያለን ነገር ነው ያረከውና እናስተ የነበረውን ነገር ንገረኝ። የዛኔ የተገናኘነው አጋጣሚ ነው። እኔ አጋጣሚ ግረ መንገዴን ያገኘሁት ጓደኛዬ ቤት ነው ያገኘሁት። አጋጣሚ እጁ ላይ የኬንያ ባንዲራ አስሯል በጨሌ። አጋጣሚ ያው ሳየው እኔ ምን ልስጠው በሚል ወደው ማሰብኩና አዳራሽ ገብቼ ያው ባንዲራ ልገዛለት። ልጁ ፈጣን ነው ማግኘት አልችልም። አጋጣሚ እጄ ላይ የነበረው አውልቄ ሰጠሁት። ያው በዛ ነው። በነገራችን እጁ ላይ የነበረው ነው አውልቆ ምን ልስጠው ብሎ እዛው አስቦ ስጦታ የሰጠው ወንድማችን እንግዲህ በጣም ደስ የሚል ስራ ነው ወንድማችን ቶፊቅ የሰራው። ስለዚህ አሁን ቶፊቅን በምን ማበረታታት አለ? የንግድ ቦታው ንጋት ብርሃን የገበያ ማዕከል አሽራፍ ወርቅ ቤት ነው የሚገኘው። ንጋት ብርሃን የገበያ ማዕከል አሽራፍ ወርቅ ቤት ታገኙታላችሁ። ፊት ለፊት ኮርነር ጋር ነው የሚገኘው። እኛም እየመጣን
ከወንድማችን ቶፊቅ እቃዎችን እየገዛን ልናበረታታው ይገባል። ሌሎቻችሁም እንግዲህ እሱን ኮንታክት እያደረጋችሁ እየመጣችሁ ቪዲዮ ስሩለት። ይሄንን ጀግና ኢትዮጵያዊ ወንድም የሳይ እንደዚህ አይነት ምርጥ ኢትዮጵያዊ የሆኑ ሰዎች ኢትዮጵያን ደግሞ በዓለም በጥሩ መልኩ ያስተዋወቁን ሰዎች ብናበረታታ ምን ችግር አለ? በቃ ለእንደነዚህ አይነት ሰዎች ክሬዲት ብንሰጥና ብናመሰግናቸው እውቅና ብንሰጣቸው ምን ችግር አለ? አይደል እንዴ? ቤተሰቦች ከዚህ በላይ ምን የሚያስደስት ነገር አለ? እንደዚህ ቀን በህይወቴ ረክቼ አላውቅም። ይሄ ቪዲዮ ተከታትለን እንመለስ። 1 2 3 የሳይ ጆንዳኔ ይችላል ጆንዳኔ ሲዳለን እንመጣለን ሲዳለን እቱ ሲዳለን ጆ ይችላል አባቴ። በቃ እንግዲህ ገና ከመፈታቱ በጥሩ ስራዎቹ ከጀስቴ ብሏል። በቃ ቦምችት ይበለ ረጅም እድሜና ጤና። እንግዲህ ጋይስ አሁን ለአብዱኪያር ልዘፍንለት ነው። ተስፋ አለኝ ወይስ የለኝም? ግልጽ ትነግረኛለህ ማለት ነው። እሺ አዶናይ በል ላ ላ ላ ላ ላ ላ ላ ፕራክቲስ ብቻ ነው የቀረሽ። ፕራክቲስ ብዙ ፕራክቲስ። እሺ ፕራክቲስ ያስፈልገኛል በጣም ብዙ። አብዱኪያር በቃ የምን ጊዜ ማራዳ ጀግና የሆነ ይለያል። ብዙ ፕራክቲስ። እንግዲህ ምን ማለት እንደሆነ ታውቁታላችሁ። አዶናይ በሌላ ስራዎች ከሙዚቃ ውጪ በሆኑ ስራዎች ግን በቃ ቶፕ ነው እኮ ቶፕ ቲክቶከር ነው። ሙዚቀኛ መሆኑ ላይ አይጠበቅብህም። ትችላለህ እኮ ነው መዳዱ። ሙዚቃዋን ግን በቃ ለና አብዱኪያር። የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ ባሪፍና በምርጥ ቪዲዮ እስከምንገናኘው እዚህ ከደረሳችሁ ደግሞ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቤተሰብ ፕላስ ይሁኑ። በቃ ሰፖርት አድርጉኝ ወንድማችሁ። በቀጣይ ባሪፍና በምርጥ ቪዲዮ እስከምንገናኝ ሰላም ከእናንተ ጋር ይሁን።